የዲያብሎስ ነህ አለቀ። የናዝሬቱ ኢየሱስ የሚለው ራሱ ቃል ትንቢት የምታውቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው። የትኛውንም የፕሮቴስታንት እምነት ጠይቁ፣ የትኛውንም የካቶሊክ እምነት ተከታይ ጠይቁ፣ ማንኛውንም ሰው ጠይቁ፣ አንድም ከኦርቶዶክስ ውጪ ይሄን ሊያመጣላችሁ አይችልም። ሂዱና ጠይቁ። ኢየሱስን እኛ የምናውቀው የዛሬ 2000 ዓመት አይደል። ኢየሱስን እኛ የምናውቀው ከድንግል ማርያም ሲወለድ፣ ከድንግል ማርያም ከመወረዱ አስቀድሞ አለ እግዚአብሔር ወልድ አለ። በነቢያቱ የተናገረው እሱ ነው። እመጣለሁ ያለው እሱ ነው። እወርዳለሁ ያለው እሱ ነው። እጠመቃለሁ ያለው እሱ ነው። እሰቀላለሁ ያለው እሱ ነው። በነቢያት ይሄንን ነገሩን። ሁሉም ነቢያት ይሄንን መሰከሩልን። ድንግል ማርያምን የምናውቃት የዛሬ 2000 ዓመት አይደለም። እኛ ድንግል ማርያምን የምናውቃት ገና ያኔ ነው። የዛሬን አይደለም ማየት ያለብን። ልክ ነው። ዛሬ ኑሮ ከብዷል። ዛሬ ብዙ ነገሮች አሉ። ይህ ሰዓት የመጨረሻው ሰዓት ነው። የሚጸኑትን ሰዎች ግን የሚያበረታ እግዚአብሔር አለ። ወደ ኖህ መርከብ እያገባ እንደሚያሻግረን እናምናለን። እግዚአብሔር ታላቅ አምላክ ነው። እግዚአብሔር ድንቅ አምላክ ነው። ብዙ ሰዎች መጽሐፍ ቅዱስ ይዘዋል። እዛ ውስጥ ኢየሱስ የሚናገረው ግን ተሸክመዋል እንደሚያነብሰው ውስጥ ያለው ድንገት 8 ጥቅስ ከዛች ውስጥ የሚፈልጓል። ብዙ ጊዜ የሚነሳው ኢየሱስ አምላክ ነኝ ብሏል እንዴ? የት ጋር ነው ኢየሱስ አምላክ ነኝ ያለው? የተሐድሶ እንቅስቃሴ ጀርመኒ ውስጥ ሲጀምር አንዱ ትልቁ ነገር ያደረጉት የወሰኑት ምንድነው? ኢየሱስ እግዚአብሔር አይደለም ብለው ነው የወሰኑት። ድንገት እዚህ ውስጥ ዛሬ ከሌላ እምነት የመጣችሁ ሰዎች ካላችሁ በፕሮቴስታንት በሪፎርሜሽን ሙቭመንት በተሐድሶ የተወሰነው ኢየሱስ እግዚአብሔር አይደለም፣ ክብር ለእግዚአብሔር ብቻ የሚል ነው እነሱ። ኢየሱስ ግን እግዚአብሔር አይደለም። ተመልከቱ፣ ይሄ ነው ትልቁ የጣላቸው። ኢየሱስ ክርስቶስ እኔ ሃይማኖት ነኝ፣ እኔ እውነት ነኝ፣ እኔ ህይወት ነኝ ነው ያለው። ፈጣሪ ነው፣ ወልድ ፈጣሪ ነው፣ መንፈስ ቅዱስ ፈጣሪ ነው። 3 ፈጣሪዎች አይባልም። ስንት ፈጣሪ? አንድ ፈጣሪ በመፍጠር አንድ ነው። ብዙዎቹ ያልገባቸው ነው። ኢየሱስ ክርስቶስ እኔ እግዚአብሔር